በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንድናመልከው እንድናወርድሰው የክብሩ ወራሽ እንድንሆን የፈጠረን የጌቶች ጌታ የአምላኮች አምላክ የንጉሶች ንጉስ ልዑል እግዚአብሔር የተመሰገነ ይሁን። ዛሬ ደግሞ ይዤላችሁ የመጣሁት በአብይ ጾም ለምን ከበሮ አይመታም? በአብይ ጾምስ ለምን ጸናጽል አንጠቀምም? በአብይ ጾም መብላት የሌለብን ምግቦች በየዓመቱ የተለያዩ ጥያቄዎች ይነሳሉና ከሚነሱት ውስጥ ለምሳሌ አሳ አሳ ምልክት ታያለች እና እችን አሳን አለመብላትስ እንዴት ይታያል የሚሉትን ጥያቄዎች የምንመልስ ይሆናል። እስከ ፍጻሜው ድረስ አብራችሁ እንድትቆዩ ማለትን እፈልጋለሁ። ስለዚህ አንድ ባንድ የምናያቸው ይሆናሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስርዓት መሰረት የአብይ ጾም ወቅት የትከዛና የለቅሶ የንስሐ ወቅት በመሆኑ የአገልግሎት መንገዱም ከሌላው ጊዜ የተለየ ነው። በአብይ ጾም ደስታ፣ መዝለል፣ ያዩትን መብላት፣ ያዩትን መጠጣት ተገቢ አይደለምና በዚህ በአብይ ጾም አዝነን ለቅሰን ኃጢአታችን ይቅር በለን ብለን ንስሐ እየገባን ከሌላው በተለየ ጊዜ ይህን የምናደርግበት ወቅት ነውና ለምን ከበሮ አይመታም ይላል። አንደኛ ለምን ከበሮ አይመታም በአብይ ጾም? ከበሮ የመደሰት የደስታና የዝላይ ምልክት ተደርጎ ይወሰዳል። አያችሁ፣ የከበሮ የሚመታበት ደስታ፣ ዝላይ የሆነ በቃ የደስታ ምልክት ነው ከበሮ መምታት። አብይ ጾም ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ የጾመበት የጸለየበት እና እኛም የራሳችንን ኃጢአት እያሰብን የምናለቅስበት የሐዘንና የትህትና ወቅት ነው። አሁን በአብይ ጾም የምንደሰትበት የምንዘልበት ጊዜ አይደለም። አሁን በአብይ ጾም ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ ብሎ የጾመበት የጸለየበት፣ እኛ ደግሞ እሱን እያሰብን የራሳችን ኃጢአት እያሰብን የምናለቅስበትና ሐዘን ትህትና ወቅት ነው። ስለዚህ ከበሮ የደስታ ምልክት ከመሆኑ አንጻር በዚህ በአብይ ጾም ከበሮ አይመታም። ምክንያቱም በሐዘን ወቅት ከበሮ መምታት ከወቅቱ መንፈሳዊ ትርጉም ጋር አይሄድም። ይልቁንም በዝግታ በለዘበ ድምፅ በዜማ በቃጭል ብቻ መጸለይ ለንስሐ ይረዳል። ነገር ግን በአብይ ጾም ውስጥም በሆሳዕናና በስቅለት ለየት ባለቤት ሁኔታ ብቻ ጸናጽልም ከበሮም ይመታል። በመቼ? በሆሳዕናና በስቅለት ጊዜ ይመታል፣ በአብይ ጾሞች ውስጥ ማለት ነው። ከነዚህ ውጭ ግን ከበሮ የደስታ ምልክት ነው። አብይ ጾም ደግሞ የራሳችን ኃጢአት እያሰብን የምናለቅስበት የምናዘንበት ወቅት ነው። ስለዚህ ሁለቱ አብሮ ባንድ ስለማይሄዱ ከበሮ አይመታም ማለት ነው። ለምን ጸናጽል አንጠቀምም? እንደ ከበሮ ሁሉ ጸናጽልም የደስታና የዝማሬ መሳቢያ መሳሪያ ነው። በጾመ አርባ ወይም በአብይ ጾም ወቅት ግን የሚቆመው ማህሌትና የሚዘመረው ዜማ ገብረ መንፈስ ወይም የንስሐ ዜማ ስለሆነ መሳሪያ ሳይጨመርበት በከዘራና በዝግታ ይከናወናል። ይህም ነፍስ ከስጋዊ ደስታ ተቆጥባ ወደ እግዚአብሔር እንድታለቅስ ለማድረግ ነው። ስለዚህ እንደ ከበሮ ሁሉ ጸናጽል የደስታና የዝማሬ መሳቢያ መሳሪያ ነው። በጾም ወቅት ወይም በዚህ በአብይ ጾም ወቅት ደግሞ የሚቆመው ማህሌት የሚዘመረው ዜማ የንስሐ ዜማ ነው። ምንም መሳሪያ ሳይጨመርበት በከዘራና በተለያዩ የቤተ ክርስቲያን በዝግታ ይከናወናል። ይህ ደግሞ ከስጋዊ ደስታ ተቆጥባ ወደ እግዚአብሔር እንድታለቅስ ለማድረግ ነው። ነፍስን ስጋዊ ደስታን ተቆጥባ ወደ እግዚአብሔር እንድታለቅስ ንስሐ እንድትገባ ለማድረግ ሲባል ጸናጽል አንጠቀምም በአብይ ወቅት ማለት ነው። ሁለተኛ፣ አሳ መብላት ለምን አይፈቀድም? ለምን አሳ መብላት በአብይ ጾም አይፈቀድም?
ይህ ጥያቄ በየዓመቱ ብዙ ክርክር ያስነሳል። ይሁንና በቤተ ክርስቲያን ሕግ በፍትሐ ነገሥት መሰረት በአብይ ጾም አሳ አይበላም። ምክንያቶቹም የጾም ትርጉም ጾም ማለት ከማንኛውም የእንስሳት ተዋጽኦ ማለትም ስጋ፣ ወተት፣ ቅቤ፣ እንቁላል መከልከል ነው መጾም ማለት ነው። አሳ ደግሞ ደም ያለውና ነፍስ ያለው ፍጥረት በመሆኑ እንደ ስጋ ይቆጠራል። አሳ መቼም ደም አለው፣ ነፍስ አለው። ስለዚህ አሳ ደግሞ ደምና ነፍስ ያለው ከመሆኑ አንጻር እንደ ስጋ ስለሚቆጠር በአብይ ጾም አሳ መብላት አይፈቀድም ማለት ነው። የተፈቀደበት ወቅት ለምሳሌ የተፈቀዱበት ወቅቶች አሉ። አሳ የሚፈቀደው በነቢያት ጾም ወይም ገና ጾም ላይ ብቻ ነው። በገና ጾም የምንለው ወይም በነቢያት ጾም የገና ጾም ብንለው ላይ አሳ ይበላል ማለት ነው። ይህ ሆነው ነቢያት የክርስቶስን መምጣት በተስፋ ሲጠባበቁ የምስራች ምልክት ሆኖ ስለተሰጣቸው እንጂ በአብይ ጾም ጌታ ራሱ በጾመበት ወቅት አይበላም። ፍትሐ ነገሥት አንቀጽ 15 ላይ በአብይ ጾም ከወይንና ከስጋ አሳን ጨምሮ ተከልከሉ ይላል። ይሄ ፍትሐ ነገሥት አንቀጽ 15 ላይ የምናየው በአብይ ጾም ከወይንና ከስጋ ከተለያዩ ከሚያሰቅሩ መጠጦች እና ከስጋ አሳን ጨምሮ ተከልከሉ ይላል ማለት ነው። ስለዚህ እዚህ ጋር ፍትሐ ነገሥት አንቀጽ 15 ላይ አሳን በአብይ ጾም እንደማይበላ ተከልክሏል። በገና ጾም ወይም በነቢያት ጾም ግን አሳ መብላት ይቻላል ነው። ጠቅለል ስናደርገው የአብይ ጾም ዓላማ ስጋን በማድከም መንፈስን ማደስ ነው። ልብላ ልብላ የሚል ስጋን፣ ኃጢአት ልስራ የሚል ስጋን፣ ምቀኝነት ያለበትን ክፉ ሀሳብ ያለበትን ይህን መጥፎ ስጋ እያደከምን መንፈስን ማደስ ነው። በቃ ስጋ ሲደክም የምንሰራው ኃጢአት ሁሉ ይቀንሳል። ስለዚህ በጾምነ ቁጥር የስጋችን መጠን እየደከመ በመንፈሳችን ደግሞ እያደግን እንሄዳለን። ከበሮና እሺ ይቅርታ፣ የአብይ ጾም ዓላማ ስጋን በማድከም መንፈስን ማደስ ነው። በአጠቃላይ ከበሮና ጽናጽል አለመኖሩ ለጸጥታና ለትህትና ሲረዳ፣ አሳ ለመብላታችን ደግሞ ለፈቃደ ስጋ መግታት ለመቅጣት ይረዳል ማለት ነው። አብራችሁን ስለቆያችሁ በጣም እናመሰግናለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።